ተመልካቾች ቀጣይ ጉዳያችን ወደ ወራቤ ወስዳቸዋል። የወራቤ ዩኒቨርሲቲ ሰላማዊ መማር ማስተማር አውድን በማስፈን ለተማሪዎቹ ምቹ ከባቢን እየፈጠረ ነው። በዩኒቨርሲቲው የተፈጠረው ሰላማዊ ከባቢ በውስጡ ለቆዩ ተማሪዎችም የሚናፈቅ አድርጎታል። ተማሪዎቹ እንደሚሉት በዩኒቨርሲቲው ያለው የጸና ሰላም በእውቀትና በብስለት በቅቶ ከመውጣት በተጨማሪ መልከ ብዙ የሆነችውን ኢትዮጵያ ለማወቅ አስችሎናል ነው ያሉት። ይስማው አደራው ከፍተኛ የትምህርት ተቋማት ትውልድ በእውቀት ተቀርጾ በአስተሳሰቡም በስሎ የሚወጣባቸው የትውልድ መፍሪያ ቦታዎች ናቸው። በእነዚህ ቦታዎች ማዕከልነት እውቀትን ፈልገው ከኢትዮጵያ ሁሉም ስፍራ የሚሰባሰቡት መልከ ብዙ ባህል፣ ወግና ልማድ ባለቤቶች መሆናቸው ደግሞ ትንሿ ኢትዮጵያ የምትገለጥበት ምድር ጭምር ያደርገዋል። በወራቤ ዩኒቨርሲቲ የዘንድሮ ዓመት ተመራቂ ጳውሎስ ታደሰና የመጀመሪያ ዓመቱ ቸርነት አለማየሁ በግቢው ቆይታቸው የሀገሪቱን ብዝሃ መልክ ማየት የቻልንበትን ዕድል ያገኘንበት ነው ሲሉ አጫወቱን። ከዛው አንፃር ምን ይመስላል ሰው የሚለውን የሰው አስተሳሰብ አመለካከትን፣ ባህሉን፣ ወግን የተለያዩ ነገሮችን እዚህ ጋር የምንቀስምበት ቦታ ስለሆነ ዩኒቨርሲቲ ማለት በራሱ ትንሹ ኢትዮጵያ ብዬ ነው የምወስደው እና በዚያው ልክ ነውና ዩኒቨርሲቲ ላይ ያሳልፍ ነው። አንድ ካፌ አብረን ነው የምንበላው፣ አንድ ላይብረሪ አብረን ነው የምናጠናው፣ አንድ ዶርም አብረን ነው የምንኖረው እና ልዩነት የሚባል ነገር እዚህ ግቢ ውስጥ የለም እና ሁላችንም አብሮ የመኖር በቃ ትንሿ ኢትዮጵያ ብለ መግለጽ ትችላለህ። ግቢውን አብሮ የመኖር ባህልን በቃ የሚያዳብር አይነት ነው እና መከባበሩ ሁሉ ነገር አለ። ለተማሪዎች አብሮነት መጽናት በፍቅር የታጀበ ወዳጅነት ለማፍራት ደግሞ ተቋማቱ ሰላማዊ አየርን የሚተነፍሱ መሆን አለባቸው። ለዚህም ወራቤ ዩኒቨርሲቲ በተቋሙ ውስጥ ለሰላም ጠንቅ ሊሆኑ የሚችሉ ችግሮችን ያስወገደ ስነ ምህዳር ለመፍጠር ከተማሪዎች እስከ ማህበረሰቡ የዘለቀ የተግባቦት ስራዎችን ሰርቷል። ይህም ለዩኒቨርሲቲው ሰላም መጽናት መሰረት አስቀምጧል። ከውጭ አጀንዳ ይሰጣል። የተሰጠው አጀንዳ በተማሪዎች መካከል ተቀባይነት ያገኘውና ወደ ብጥብጥ የሚሄደው። ስለዚህ እሱን ለማስወገድ ምንድነው ያደረግነው? አንደኛ ለሰላም ብጥብጥ መሳር የሚያደርጓቸውን ተማሪዎች የመያዝ የራስ የማድረግ የማቀፍ ስራዎችን ይሰራ ነው። ከዩኒቨርሲቲ አካባቢ ካሉ ሰዎች ጋር ማህበረሰብ ጋር የመወያየት ሰላም ላይ እንዴት መስራት እንዳለብን በጋራ መስራት እንዳለብን ተወያይተን ብዙም ከውጭ የሚገቡ አጀንዳዎች እንዳይኖሩ የማድረግ ስራዎችን ሰርተናል። የነዚህ ሁለቱ የተቀናጁ ውጤቶች ነው እንግዲህ ወራቤ ዩኒቨርሲቲን ሰላማዊ የመማር ማስተማር አካባቢን የፈጠር ነው። በእርግጥም የወራቤ ዩኒቨርሲቲ ሰላም መሆን ለመማር ማስተማሩ ከፈጠረው አዎንታዊ አውድ በተጨማሪ በተለያየ ሴት ውስጥ ያለፈ የማህበረሰብ መልክ ከሆነ ተማሪ እስከ አካባቢው ማህበረሰብ የጸና መወዳጀት የፈጠረ አምድ ሆኗል። ለዚህም ተማሪዎቹ እማኝ ነን አሉን። ከ80 በላይ ብሔረሰቦች አይደለ ያለው እና እነዚህ ሁሉ ሰዎችን የማግኘት ከነዚህ ሰዎች ጋር የመነጋገር እና ከነዚህ ሰዎች ጋር የመግባባት እድሉን ነው ያገኘሁት እና አሁን የትም ብሄድ የሚፈራበት ምክንያት የለም። ምክንያቱም እዚህ ያንን አዳብሬዋለሁ። መነጋገሩን፣ ሐሳባቸውን፣ አስተሳሰባቸውን ሁሉ ነገራቸውን እንድታቅ ነው የሚያደርግ። በዚህ ሰድ ትልቅ ነገር ለሀገር ያበረክታል ብዬ ማስብ ዩኒቨርሲቲ ነው። ከተለያዩ ካልቸር እስከመጣን ድረስ ተከባብረን ተቻችለን ስለ ኢትዮጵያ ደግሞ ያላወቅነውንም ጭምር እያወቅን የኛንም ያወቅነው ወደ ሌላ እየነገርን ምናምን እስካሁን ቆይተናልና በጣም ደስ ብሎናል። በዩኒቨርሲቲው የጸናው ሰላም ደግሞ በውስጡ ለቆዩ ተማሪዎች የሚናፈቅ እንዲሆን አድርጎታል። ግቢ ላይ ያለው ማህበረሰብ ውጪ ላይ ያለው ተማሪውን እንዴት ይቀበላል፣ እንዴት ያከብራል፣ እንዴት እንደራሱ ወገን ይመለከታል እየምለውን ነገር ስንመለከት የምር እንደራሴ እድል ባገኝና ሁለተኛ ዲግሪ እዚህ ቢቀጥል እንደ ቤቴ ብዬ ነው የምወስደው እና እንደ ሰፈር ልጅ ሁሉንም እንደ ቤት እንደ ሰፈር ልጅ ታይተን ነው ሁሉንም ነገር ያጨረስነው። እየቆጫቸው ያሉ ተማሪዎች አሉ። ግቢውን ለቆ መሄድ በጣም እየቆጫቸው ያሉ ተማሪዎች አሉ። ይህ ደግሞ ምልክቱ ሰላም የመሆኑ ምልክት ነውና በሰላም ዙሪያ ከፍተኛ ጥረቶች ስናደርግ ነበር። ከፍተኛ ስራዎች ሲሰራ ነበር ከሚመለከታቸው ስቴክሆልደሮች ጋር። እንግዲህ ውጤቱን እንደምናየው መልካም የሆነ ውጤት ነው ያገኘነው ብዬ መናገር ይችላል። በእንደዚህ ያለ ሰላም ውስጥ የቆየ ዜጋ ወደ ማህበረሰቡ ሲቀላቀል እውቀቱን አሳድጎ ከመውጣትም አልፎ ከሁሉም ጋር መኖር የሚያስችለውን የሰላም መንፈስ የሚላበስም ጭምር እንዲሆን ያስችለዋል። እዚህ አዳብሮት ነው የሚወጣ ሁሉን ነገር ከሰው ጋር መኖሩን፣ ከሰው ጋር መዋደዱን፣ ከሰው ጋር መከባበሩን ሁሉ ነገሩን እዚህ አውቆ ስለሚወጣ አዲስ ነገር ምንም የለም። ከዚህ ሲወጣ ነኝ ለምሳሌ የሚፈራው የሆነ ማህበረሰብ ክፍል ለመናገር ወይ እንትን ለማለት የሆነ የቋንቋ ስትራግል ቢኖረኝም እንኳን አማርኛዬን ተጠቅሜ ቢያንስ መግባባት እችላለሁ እና ከማህበረሰቡ ጋር የመኖር ችግር ይኖርበታል ብዬ አላስብም። እዚህ ያዳበረው ነገር እዛ ማሳየት ነው ያለበት ነው።
እናም ሀገር በባለተስፋ ትውልድ ነገዋ እንዲጸና መሰል የሰላም መንፈስን ተላብሰው በእውቀትና ሐሳብ በስለው የሚፈሩ ትውልዶችን ማብዛት ከሁሉም የትምህርት ተቋማት የሚጠበቅ ነው።